ሰላም ጤና ይስጥልኝ የአሹ ወርልድ ቤተሰቦች፣ ዛሬ ደግሞ የተስፋይቱ ምድር አሜሪካ እንጓዛለን። አሜሪካ ስትባል የሃያላን ሀገር የሆሊውድ ፊልሞች እና የቴክኖሎጂ ማዕከል እንደሆነች እናውቃለን። ነገር ግን ከዚህ በስተጀርባ ማንም ያልነገራቸው ሲሰሙት እንዲህም አለ እንዴ የሚያሰኙ 10 አስገራሚ እውነታዎች አሉ። ዛሬ እነዚህን ሚስጥሮች አንድ በአንድ እንፈታለን። እስከ መጨረሻው አብራችሁን ቆዩ። የመጀመሪያውና አንደኛው፣ ብዙዎቻችን አሜሪካ ኦፊሻል ብሔራዊ ቋንቋ እንግሊዘኛ ነው ብለን እናስባለን። ነገር ግን የሚገርመው እውነታ አሜሪካ በፌደራል ደረጃ ምንም አይነት ኦፊሻል ቋንቋ የላትም። እንግሊዘኛ በብዛት የሚነገርበት ቋንቋ ቢሆንም በሕግ ደረጃ ግን ብሔራዊ ቋንቋ ተብሎ አልተደነገገም። ለዚህ ነው በተለያዩ ግዛቶች፣ በተለያዩ ከተሞች ብዙ አይነት ቋንቋ እኩል ዕውቅና ያላቸው። ወደ ሁለተኛው ልሰዳችሁ። በየትኛውም የዓለም ሀገር ከሚገኝ እስረኛ በላይ አሜሪካ ውስጥ ብዙ ሰዎች ከብረት ዘንግ በስተጀርባ ይገኛሉ። የኒውዮርክ መለያ የሆነው የነጻነት ሐውልት ስቴት ኦፍ ሊበርቲ የተሰኘው አሜሪካ ውስጥ አይደለም። ይህ ግዙፍ ሐውልት የፈረንሳይ ስጦታ ነበር። ሐውልቱ በ350 ቁርጥራጮች ተከፋፍሎ በመርከብ ተጭኖ ወደ አሜሪካ ነው የደረሰው። የሚገርመው ደግሞ ሐውልቱ መጀመሪያ ሲሰራ ቀለሙ መዳብ ወይም ደግሞ ኮፐር ነበር ወይም ደግሞ ወርቃማ መልክ ነበረው። በጊዜ ሂደት ግን በአየር ንብረት ምክንያት ወደ አረንጓዴነት ተቀይሯል። አሜሪካ በጣም ሰፊ ከመሆኗ የተነሳ በውስጧ 9 የተለያዩ የሰዓት ቀጠናዎች አሏት። ታይም ዞን የሚባሉ ነገሮች አሏት። በአንድ በኩል ፀሐይ ስትወጣ በሌላኛው ግዛት ጫፍ ላይ እኩለ ሌሊት ሊሆን ይችላል። ይህም ስፋቷ ለንግድና ለግንኙነት የራሷ የሆነ ፈተና ነው ለራሷ ራሱ። አሜሪካውያን ምግብ ይወዳሉ፣ በተለይ ፒዛ። በየቀኑ በአሜሪካ ውስጥ ከ100 ኤከር የሚያክል ፒዛ ይበላል። በየሰከንዱ ደግሞ ከ350 በላይ ቁርጥራጭ ፒዛዎች ይታዘዛሉ። ፒዛን ጣሊያኖች ቢጀምሩትም አሜሪካ ግን የዓለም የፒዛ ዋና ከተማ ሆናለች ማለት ይቻላል። የአሁኑ የአሜሪካ ባንዲራ 50 ኮከቦች ያሉት የነደፈው ማን እንደሆነ ያውቃሉ? በ1958 ዓመተ ምህረት ሮበርት ሄፍት የተባለ የ17 ዓመት ታዳጊ ሲሆን የሁለተኛ ደረጃ ተማሪ ትምህርት ቤት ሆኖ ፕሮጀክቱን ነው የሰራው። መምህሩ ለዚህ ውጤቱ ስንት የሰጠው ይመስላችኋል? -B። ነገር ግን ይህ ዲዛይን በመንግስት ተቀባይነት በማግኘቱ መምህሩ ይሄን ውጤት A+ አድርገው መዝግበውለታል። ወደ ቀጣዩ እውነታ ልውሰዳችሁ። ቀጣዩ እውነታ ደግሞ ሁላችንም በስልካችን የምንጠቀመው GPS ስልካችሁ ላይ ያለው ማለት ነው፣ ባለቤቱ የአሜሪካ ጦር ኃይል እንደሆነ ያውቃሉ? ዓለም ላይ በነፃ እንድትጠቀሙበት ቢፈቀድም አሜሪካውያን ግን በየቀኑ $2 ሚሊዮን አካባቢ ለጥገና ታወጣለች። አሜሪካ በፈለገችበት ጊዜ GPSን በሌላ ሀገር ማቋረጥ እንደምትችል ስልጣን እንዳላት ታውቃላችሁ? ወደ ቀጣዩ ደግሞ እውነታ ልውሰዳችሁ። አሜሪካ ውስጥ ያሉት አንዳንድ ግዛቶች ብቻቸውን የሀገር ያህል ኢኮኖሚ እንዳላቸው ታውቃላችሁ? ለምሳሌ ካሊፎርኒያ ግዛት ብቻዋን ሀገር ብትሆን በዓለም ላይ 5ኛዋ ትልቅ ኢኮኖሚ ያላት ሀገር ትሆን ነበር። ይህም እንደ እንግሊዝና ፈረንሳይ ያሉ ሀገራትን ትበልጥ ነበር ማለት ነው። አላስካ የአሜሪካ ትልቁ ግዛት ነች። ነገር ግን አላስካ መጀመሪያ የአሜሪካ እንዳልነበረች ስንቶቻችሁ ታውቃላችሁ? ኮሜንት ላይ አስቀምጡልኝ። በ1867 ዓመተ ምህረት አሜሪካ አላስካን ከሩሲያ የገዛቻት በ7.2 ሚሊዮን ዶላር ብቻ ነበር። ዛሬ ላይ ይህ ክፍያ ለአንድ ትልቅ ስቴዲየም ግንባታ ከሚወጣው ወጪ ያነሰ ነው። አሜሪካ በዚህ ግዢ በቢሊዮን የሚቆጠር ሄክታር መሬት፣ ወርቅና ነዳጅ አትርፋለች። በአሜሪካ ውስጥ አስፈሪ ሚስጥራዊ ቦታዎች። የመጀመሪያው ቦዲ በካሊፎርኒያ የሚገኝ ግዛት ሲሆን ይህም ጎስት ታውን በመባል ይታወቃል። የሙት ከተማ በመባል ይታወቃል። የወርቅ ማዕድናት የነበረባት የሚከማችባት ቦታ የነበረች ቢሆንም አሁን ግን ሰው የማይኖርባት ቤቶች ብቻ እንዳሉ የቀሩባት አስፈሪና አስደንጋጭ ቦታ ሆናለች። ዘስታርሊንግ ሆቴል። ዘስታርሊንግ በኮሎራዶ የሚገኝ ዘስታርሊንግ የተሰኘው ታዋቂ አስፈሪ ፊልም እንዲጻፍ መነሻ የሆነ ሆቴል ነው። እዚህ ሆቴል ውስጥ
መንፈስ አለ የሚሉ ብዙ ወሬዎች፣ ብዙ መላምቶች ተቀምጠዋል። ስለዚህ በጣም አስፈሪና አስደንጋጭ የሆነ ሆቴል ነው። አንዳንድ ሰዎች ሞተዋል፣ አንዳንድ ሰዎች ባሉበት ጠፍተዋል የሚባሉ ብዙ መዛግብት፣ ብዙ ታሪኮች ተነግረዋል ማለት ነው። ወደ ቀጣዩ ልውሰዳችሁ። አልካትራዝ። ይህ ደግሞ በአሜሪካ ውስጥ የሚገኝ አስፈሪና አስደንጋጭ እስር ቤት ነው። በዚህ እስር ቤት ውስጥ ሳን ፍራንሲስኮ የተባለ በ1962 ዓመተ ምህረት 3 እስረኞችን ይዞ መጣ። ፍራንክ ሞሰስና አንጂል ብራዘርስ የተባሉ 3 ወንድማማቾች ማለት ነው። በዚህ ጥብቅ እስር ቤት ውስጥ ማንም አምልጦ ወይም ደግሞ ለማምለጥ በጣም እጅግ ከባድ ከሆነበት እስር ቤት አምልጠዋል። በባህር የተከበበ ስለሆነ አብዛኞቹ ለማምለጥ እንኳን ቢሞክሩ ከእስር ቤቱ እንኳን ብትወጡ በሻርክና በተለያዩ ባህር ውስጥ ባሉ እንስሳቶች መበላታችሁ አይቀርም። ስለዚህ ከዚህ እስር ቤት ማምለጥ በጣም ከባድ ነው። እነዚህ ግን 3 ወንድማማቾች ማምለጥ ችለዋል። አብዛኞቹ በባህር ውስጥ ሰምጠዋል ሲሉ፣ ሌሎቹ ደግሞ በህይወት እንዳሉ አንዳንድ መላምቶች ይገልጻሉ። እስካሁን ግን ምንም እርግጠኛ የሆነ ነገር የለም። የዛሬው የአሜሪካ ጉዟችን ይህንን ይመስል ነበር። ከነዚህ 10 ነጥቦች የትኛው ይበልጥ አስገረማችሁ? ስለ ባንዲራው ታሪክ ታውቁ ነበር? ኮሜንት ላይ ሐሳባችሁን አካፍሉኝ። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲደርስ ሼር አድርጉት። በቀጣይ የትኛውን ሀገር እንድጎበኝላችሁ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። ከሰምንገናኝ ቸር ሰንብቱልኝ።